ነገር ግን እኔ እስከዚች ዕለት ድረስ እስረኞች ከተፈቱ በኋላ ጥሩ እርምጃ ነው የሚል ሰምቻለሁ። ሲታሰሩም እሰር ያለኝ መንግስት የለም። ሲፈቱም አንድም መንግስት የጠየቀኝ የለም። በነገራችን ላይ አንድም መንግስት እነዚህ ሰዎች ታስረዋልና ፍታ ብሎ የጠየቀኝ መንግስት የለም። ይሄም ነገራችሁ እውነት ነው። ከውጮች ጋር የሚያያዝ ጉዳይ አይደለም። ነገር ግን እስረኞቹን በሚመለከት እኛ ውስጥ በጣም ብዙ ንግግሮች ነበሩ። ሁሉን አላነሳም፣ አንድ ሁለቱን ብቻ ላንሳላችሁ። ለምሳሌ ደብረ ሲና ደርሰው እያሉ ጥቂት አመራሮች አሁን እስረኞች እንፍታ፣ ወያኔዎች ገብተው ከሚፈቷቸው እኛ እንፍታቸውና ኃይላችንን ሰብሰብ አድርገን አገራችንን እንከላከል የሚል ሐሳብ በቅንነት ያነሱ ሰዎች ነበሩ። ትላልቅ ኃላፊዎች አይደረግም፣ ወያኔ አዲስ አበባ እንዳይገባ እናደርጋለን። አይገባም። ከገባ ግን ራሱ ይፈታታል እንጂ የኢትዮጵያን ክብር በሚያዋርድ መንገድ እየተሸነፍን ነውና ብለን አንፈታም ብለን ወሰን። ለምሳሌ አንዱ እና ትንሽ ዋል አደር ያለ ጉዳይ እንደሆነ እንዲገባችሁ ብዬ ነው። ሁለተኛው የብልጽግና ስራ አስፈጻሚ ጽሁፍ አዘጋጅተን ካወያየነው ከወር በፊት ነው። አዲስ ሰርፕራይዝ አይደለም ለኛ። ተወያየንበት ያዋጣል አያዋጣም ብለን አሁን መንገር ለእናንተ የሚያስቸግሩኝ ጉዳዮች አንስተን በዚህ መንገድ ይጠቅመናል። የግል ቂም አይደለም፣ አገር ማጽናት አለብን። ጠላት የምናዳክመው በመውጋት ብቻ ሳይሆን አንዳንዴም መልካም ነገር በማድረግም ጭምር ነው ብለን ተወያየን። በሉ ይሄ ውይይት እስከታች ድረስ ይቀጥል ብለን አዲስ አበባ እንኳን ማስታውሰው የሃይማኖት አባቶች፣ ባለሀብቶች፣ የተወሰኑ ምሁራን ሁሉም ክልል ተወያይተውበታል። አሁን ደርሶ ድንገት ሆነብኝ የሚለው ጉዳይ ተቀባይነት የለውም። ተወያይተንበታል ከወር በላይ አዲስ ነገር አይደለም። ወር ከቆየ በኋላ አንዳንዶች አዎ ተወያይቻለሁ ግን እንትን አልመሰለኝም እኔ ገለኝ አልጠበቅኩም ይላሉ። እውነቱን ለመናገር ፖለቲካሊ እስረኞችን በመፍታት እነዚህን ጉዳዮች እናሳካ ነው ያለው እንጂ እነማን ይፈቱ የሚለውን በቀደም ህዳሴ የሚኒስትሮች ስብሰባ እስካደረግንበት ቀን ድረስ እኔም አላቅም። ወስነናል ንፍታ ብለን አቃቢ ሕግ ሲያጠና ቆይቶ ዝርዝር አመጣል። እንንትናማ አይቻልም፣ እንንትና ይቻላል፣ እንንትና አይቻልም። ተጨቃጭቀን የተወሰኑ ሰዎች ላይ ወስነን መጣን። ግለሰቦች አልነበሩም የንግግሩ ማዕከል ይሄ ጀስቸር ያስፈልጋል፣ ይሄ ማግናኒሚቲ ያስፈልጋል። ዝም ብሎ ድርቅ ያለ ነገር ብቻ አርገን ሀገራችን እንዳንጎዳ የሚል ነው ሐሳቡ። አሁን በተፈቱ ሰዎች እኔ የተማርኩት ትልቁ ትምህርት እንኳንም ለዲሞክራሲ ብዬ እንኳንም ዲያስፖራዎች እንዳይከፋችሁ ብዬ እንኳንም አንዳንድ ኢትዮጵያ ወዳድ አክቲቪስቶችና ነጋዴ ዩቲዩበሮች እንዳይከፋቸው ብዬ የጦርነት እቅድ ያላወያየኋችሁ አወያይቻችሁ ቢሆን ኖሮ እውነቴን ነግራችሁ የጦርነት እቅዱን ተወያይተን ቢሆን ኖሮ እስካሁን ደብረ ሲናና ደብረ ብርሃን ውጊያ ነበር፣ አንላቀቅም ነበር። ምክንያቱም በጣም እቅዱ ምቹ አልነበረም። በጋሸና ግንባር ሄደን ፈንጅ ካለ ረግጠህ ቶክስ እንደዚህ አቀናይተህ በዚህ መስመር ገብተህ ሞተህ በዚህ ሰዓት ውስጥ ጋሸናን ትይዛለህ የሚል ነው ውይይቱ። ወደ ጭፍራ ቡርቃ ስንመጣ ይለያያል ባህሪው። ለምሳሌ ከቡርቃ ባቲ በቀጥታ ብትሄዱ በጣም አጭር ነው። ይሄዳችሁ ያላችሁ መስለኛል በቅርቡ። እኛ ግን በቀጥታ አልተጓዝንም። በግራ በኩል አስፍተን 2-3 ቀን የሚፈጅ መንገድ ተጉዘን፣ ምክንያቱም ባቲ ከፍታ ቦታ ላይ ስላለ ቀጥታ ከሄድን ጠላት ረዘም ላለ ጊዜ ሊከላከል ይችላል ብለን ስላሰብን በግራ አስፍተን ስንጓዝ ማታ ስንጓዝ ያው በረሃው እንዳያችሁት ሸዋማ ነው፣ አያስኬድም። አይታችሁታል ብዬ ተስፋ አደርጋለሁ። ማታ መጓዝ አይቻልም፣ እሾህ አለው። ቀን ስንጓዝ ከፍተኛ በረሃ አለው፣ መንገድ የለም፣ ውሃ የለም። ወታደሩ ሽንት እየጠጣ ነው የተጓዘው። ለምን ተደረገ ያላችሁ እንደሆነ